ይገርማል 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልቼ ነው የተረፍኩት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን። ኃይለኛ ከዛ አገላገሉና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት እሱ ሽል ሲል ኋላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ ከዛ ሽልጦ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጦ ያሉት እርሶ ነው ማለት ነው። እየነገርኩ እኔ ወዛደርም ነበርኩ። ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር የሚሉኝ። እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄ ዕቃ ማለት ነው 22 ብር ይበቃሃል ብተሸከም። ቃይዞሽ ታይ ምን ሆነ ነው? ምን ሆነሽ ነው? ዝም በል ደግሞ ታወራለህ። እሱን ጠይቀው። ምን አተ ምን ብላት ነው? ባለፈው እኮ ሩም ስገባል አይደል? ሩም ገብታችሁ ስወጡ ቸከስጋ ያንን ነገርኳት። አንቺ አመንሽው? የምርሽ ነው? ዝም በል እሱ አይዋሽም፣ ልጅ ነው። ኧረ እኔ ከሲጋሩም ገብቼ አላውቅም። ከመጡም ቤት ነው። በስመ አብ ወልድ። እኔ እኮ ቀልዴን ነበር። ምን አይነት ቅሌታም ነው ሲያስጠላ። በጣም ቆየች እኮ ሚስት አመጣም እንዴ? ከስራ ታረፍዳለች እኮ። አንተ ሴቶቹ ግን እንዴት ነው የሚያምሩት በእናትህ። እኔ ግን ቸኩዬ የምታስጠላ ሚስት እኮ ነው ያገባሁት ታውቃለህ? ምን ነው ችግር አለ? አዲስ አበባ ነው እንደመጣው? አዎ ከአዲስ አበባ ጓዛ በዛሳ። ይሄ ሁሉ ዕቃ ምንድን ነው ይሄ? ይመለከታል ይመለከታል። ታካብዳለህ እንደ የሸርም ቃል ምንድን ነው ያልከው? ና ምንድን ነው ያልከው? ምን አልከኝ? ምንድን ነው ያልከው? ምን አልከኝ? እስኪ መታኝ እኮ አንተ የትም ኧረ አሁንስ መታኛል አቡ እዚህ What is your stepmom saying? That you stole the money I kept in my wardrobe? Daddy, I'm not with any money. What's money? Do not even ask Dump. Don't even try to ask Dump. I'm not your mother. Okay? Bring out that money from me. Is that what they teach you in this school? Daddy, I didn't steal your money. So you steal my money, take it to your school, and you spend it in school. So babe, baby. This is what they teach you in your boarding school. Oh God. Please, I'm not with your money. Daddy, please, I'm not with your money. Pretender, come on, stand up from there. Baby, you're babying this boy too much. Search his bag. Search his bag now. Search his bag. You're not with any money. Don't worry now. We will find this money inside. Pray to your God I don't see this money in your bag. I've been telling you, you're pampering this boy so much. I told you, take him to his relatives. You see? You see? Does it look like I'm lying? Now you will leave my house. Today, you will leave my house. Because you're not from me. Come here. Come here. So it is true. Daddy, I don't know how this money got inside my bag. So it is true. You! Is this what they teach you in your boarding school? Babe, I've been telling you, your son is a thief. He's a thief. That's what you're no longer going to school. Exactly. Come on, get him Take him back to his village. You will stop going to that school. አይዟችሁ ብራቮ እኔ እኮ ሴት አይወጣልኝ። ወይኔ ጉድ መስጣት! ወይኔ ወሳኝ ወይኔ
ምንሽ እስቲ ከተለያዩ አይወድማ እስካቺ ታረክባት ምንድነው? እኔ ምን ላርግሽ አሁን? ምን መሰለሽ ይችላል አንተን ካልጋ ላይ መውረድና መስቀል ሰልችቷት ይሆናል እኮ ሲጀመር በዚህ ቤት ማለት ነው። የትኛውም ሴት እሺ አትልህም። ድንግል ሆነ ነው የምትሞተው። አመድ ቡዱቄት ይስቃል የሚባለው ነው። እሱ ከማን ተለይቶ? እሺ ግባኛ። እሺ በጣም ጥሩ። ማነህ? ምንድነህ? ምን ይዘህ ነው የመጣኸው? ተየት ነው የመጣኸው? ዘፈን ይዤ መጣሁት። እንዴ ዘፈን ነው? ሌላ ምን ይዞ ይመጣል? መጀመሪያ የሚጠየው ከፍለሃል ወይ ነው። ተከፈለ ምንስ ይዞ ቢመጣ? ቆጥ እኔ እኮ ረሳለሁ። ከፍለሃል? አዎ ከፍያለሁ። ከፈልክ ጎበዝ የኔ ልጅ ጎበዝ። እሺ እንደፈለክ እንግዲህ አሁን አምባልቅ ይዘህ የመጣኸውን እስቲ ምንድነው? እሺ ልክ ነው። ምግብማ ሞልቷል አምላክ መች ነሳኝ፣ የፍቅር ራብ ነው እንዲህ ያከሳኝ፣ ሁልጊዜ በላለው ሆዴ መች ቆሰለ። አቆም እኔ የምልህ የት ነው ምግብ የሞላው? የት ሀገር ነው የዘፈንከው? እንዴት ነው የኑሮ ውድነት ግን ሊገባህ ምንም የሚችል አይደለም። ቆይ ምግብማ ሞልቷል ያልከው አንተ ገና ለገና እንዲህ ጉንጭህ ስለተነፋፋ እንዲህ ደረትህ ስላበጠ ሆድህ እንዲህ ስለደረሰ በራስህ አይተው በራስህ ጥጋብ ምግብማ ሞልቷል። የት ነው ምግብ የሞላው? አንተ ዘፋኑን ነው የዘፈንኩት። ስማ እኔ ቤት ብትመጣ እኮ ድስቱ ታጥቦ የሚሸጥ ነው የሚመስልህ እንጂ ምግብ የሚሰራበት ምግብ ተየት መጥቶ ነው? ቆይ ምንድን ነው ያለው? ምንድን ነው ያለው? ምግብማ ሞልቷል አምላክ መች ነሳኝ አለ። እኔ እኮ ሁለት ሀሳቡ እርግብማ ሞልቷልም ያለ መሰለኝ እኮ። አንዳንዴ ይረሳል። ይሄን አሁን የሚረሳ ነው። ልጅነት ያንቺና ግብቼ እንደው ልቃጠል በቃ ልገዛልሽ ነው። ሰላም ያቺ ሉሽን ስንት ናት? 500 ብር ሰጣት። 500 ብር ግን ያቺ ጋር ተሻለ ነበር። ደግሞ 400 ብር ሰጣኝ። 400 ነው እንዴ? 400 ብር እኔ ባልፈኛው ነው። እቺ 550 ነች። 300 ነው የሰጠሽኝ። 300 እዚህ ወድቃ ይቅርታ ወድቃ ነው እሱ። አይ ማሬ ወሰላ በላ አስተሌላ በላ ውሸት ቶሜላ በላ ወደድኩ ብላ በላ ሄሎ ولا كانوا الو